እሺ ሰላም ሰላም የዘሙ ቻናል ተከታታይ እንዴት ናችሁ? ደህና ናችሁ አላችሁ? ሁሉ ሰላም? እሺ አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቤተሰብ ብትሆኑ ደስ ይለኛል። ዛሬ ይዤላችሁ የመጣሁት እንደምታዩት እንቁላል አንድ ፍሬ እንቁላል። እሺ እዚህ ጋር ደግሞ ሳህኑ አለን የምናዘጋጅበትን። እዚህ ጋር ቡና አለን ማለት ነው። ማር የመጨመር የእናንተ ምርጫ ነው። እኔ ማዘጋጀት የፈለኩት የፊት ማክስ ነው። የፊት ማክስ ነው። በመቀጠል ደግሞ መንዲል ወይ ደግሞ ሶፍት አለን ማለት ነው። እዚህ ጋር የተለያየ ሶፍት መጠቀም ትችላላችሁ። ብዙ አይነት ሶፍቶች አሉ። ግን እኔ ይሄኛው ትንሽ ሻካራ ስለሆነ በፊቴ ልክ አደርገዋለሁ ማለት ነው። እና በጣም አሪፍ ነው። ከደስ የሚለው ብትጠቀሙ በሳምንት ሁለቴም አንዴም መጠቀም ትችላላችሁ። ምክንያቱም ያው ቡና እንደምታውቁት የምንጠጣው ነው። እንቁላል ደግሞ የምንመገበው ነው፣ ወዳችን ውስጥ የሚገባ ነው ማለት ነው። ስለዚህ ለፊትም በጣም አሪፍ ነው። በጣም ብዙ ልጆች ሰርተውበታል። እኔም ተጠቅሜ የጠቀመኝ ነው። እኔ በፊት ፊቴ ብጉር ምናምን የለይብኝም፣ ግን አንዳንድ ጊዜ ነጠብጣብ ይመጣብኝና ወይ እሱን ስፍቀው ጠቁሮ ይቀራል። ከዛ በኋላ ደግሞ ፊት ለማለስለስ እና ይሄ ጥቁር አፍንጫችን ስር ያለው ይሄ ነጭ ነገር አፍንጫችን ስር ያለው ምናምን ነገር ጥፍት ይላል። በቃ ያኔ ተከታታይ ከተጠቀማችሁት አንድ ነገር በዚህ አጋጣሚ የፀጉርም ሆነ የፊትም ሆነ የማንኛውም ማክሶች ስንጠቀም ማዘወተር አለብን። ያኔ ለምሳሌ አንድ ሳምንት፣ 2 ሳምንት፣ 1 ወር ተቀብተው ወይ ተጠቅመን ከተው ነው። ስለዚህ ምን ይሆናል? አገልግሎት አይሰጠንም ማለት ነው። ቢያንስ የፊት ማክስ በወር ውስጥ 3 ወይ 2 ብንጠቀም ቋሚ አድርገን ጥቅም ይኖረዋል ለፊታችን ማለት ነው። ባያቀላም ባያጠቁርም ግን ፊታችንን ያጠራዋል፣ ያለሰልሰዋል። እኔ ቲክታክ ላይ ማያቸዋለሁ። እኔ መጀመሪያ ጊዜ እንደውም ዩቲዩብ ላይ ነው ያየሁትና እጠቀመው ነበረ። እንደውም በቃ ዘወትሬ መጠቀም ጀመርኩኝ። ከዛ አጠቃቀሙን እሰራላችኋለሁ ማለት ነው። እንዴት እንደምትጠቀሙ በእርግጠኝነት ያው የተወሰነ ሰው ያውቃል ብዬ እንትን እላለሁ አስባለሁ። ግን ደግሞ ሞር ደግሞ እያያችሁት እንሰራዋለን ማለት ነው። እሺ እዚህ ጋር እንቁላሉ አለ። እንቁላሉን ቀዩንም ነጩንም ውስጥ ያለውን አጠቃላይ መጠቀም ትችላላችሁ። እኔ ሁለቱንም ነው የምጠቀመው። አንዳንዱ ሰው ግን ቀዩን ይጠቀምና ነጩን አይጠቀሙትም። አንዳንዱ ደግሞ ነጩን ይጠቀሙትና ቀዩን አይጠቀሙትም። ግን ሁለቱ አንድ ላይ ከሆነ ምን ይሆናል? ፊታችን ላይ ድርቅ ማለትና በደንብ የሚያዝ እንትን አለው። ነጩ ብቻ ስናደርገው በደንብ አይዝም፣ አይደርቅም በደንብ። ስለዚህ ሁለቱን አንድ ላይ ከተጠቀምነው አሪፍ ነው ማለት ነው። ግን እናንተ እንደ ፍላጎታችሁ መጠቀም ትችላላችሁ። ወደ አዘገጃጁ እንሄዳለን። እሺ እዚህ ጋር እኔ እንዳልኳችሁ ያው ለብቻዬ ስለሆነ ትንሽ ነው የምጠቀመው፣ ሁሉንም አልጠቀምም። ለምን? ለግሌ ነው፣ ለራሴ። እሺ ከዛ ቡና ማረግ ትችላላችሁ፣ ምርጫችሁን፣ የእናንተ ፍላጎት ነው። እኔ ግን ለማር አይመቸኝም። እንትን ፊቴ ብጉር ያወጣል። አንዳንድ ሰው አይመቸውም። 2 ማንኪያ አረኩኝ። አንዱ እንቁላል ስላደረግንበት ትንሽ መታጠባለን ማለት ነው። እሺ ከዛ ይሄንን እንመታለን በደንብ አድርገነው። የኔ ቡና ሻካራ ነውና በደንብ አድርገነው ማዳረስ አለብን። በዚህ አጋጣሚ ከንፈራችን ለሚጠቁረው
ከንፈራችን ጥግ አይናችን ሳይሆን አብዛኛ ከንፈራችን አንዳንድ ሰው ጥቁር ያለና ከንፈራችን ስር ምን እናረጋለን? ሎሚ፣ ቡና እና ስኳር እሱን አርገን ከፈለገን እዛው ሎሚው ላይ አርገን እንትን እናረጋለን እናሸዋለን። አንድ ላይ ሶስቱን አድርገን እንዳይጎዳን እንትኑ ምንድነው ቡናውም ሎሚውም እንትን መሆን አለበት። ምንድነው የደቀቀ መሆን አለበትና እሱን ሶስቱን አንድ ላይ እንመታና እንትን እንላለን። ይሄ እናሽበታለን ማለት ነው። በጣም አሪፍ ነው። እኔ እሱንም ቲክቶክ ላይ ነው ያየሁት። የሆነች ልጅ ስሟን እንደው ሜንሽን ማድረግ ፈልጋለሁ። ቆይ እስቲ ፈልጌ ካገኘኋት በቃ እሱም በሳምንት ወይ 2 ምናምን ብትጠቀሙ የከንፈራችን ስር ጥቁር ምናምን ያለውን ነገር ከንፈራችንን ያቀለዋል፣ ከስርም ከላይም። አይናችን ስር ደግሞ ያው ይሄንን እንደዚህ አይናችን አንደኛ የሚጠቁረው ከእድሜም አንጻር ነው። እንቅልፍ በማጣት አይናችን ከስር ይጠቁራል ማለት ነው። እና ቤተሰብ እንደዚህ በደንብ እንትን የምለው እንትን ስለሆነ ነው። ምንድነው ቡናዬ ኑስካፌ እንትን ያለ ነው፣ ኮረት ነው ያያችሁት፣ ትላልቅ ነውና በደንብ እንትን ማድረግ አለብኝ። ከዛ ደግሞ ነጩ እንቁላልና ቀዩ አስኳል ነው የሚባለው፣ እነሱ ሁለቱ አንድ ላይ እንትን መሆን አለበት። በደንብ አድርገን መምታት አለብን። ሎሚም ጠብ ማድረግ ትችላላችሁ ከፈለጋችሁ፣ ግን እንዳልኳችሁ እኔ ሎሚም ማርም አይመቸኝም። በቃ ፊቴን እንትን አይለውም። ሎሚ ለመጠጣት ወይ በቡና አርጌ በባዶ ሆዴ ለመጠጣት ከሆነ ነው እንጂ ለእንትን የማይታሰብ ነው ለፊቴ ረጎራ። እኔ በቃ ይሄ ማክስ ነው የተመቸኝ። ይሄ ምን ብዬ ልንገራችሁ ቤተሰብ፣ ምን ብዬ በቃ በጣም ነው የተመቸኝ እና ሞክሩት እስቲ። ደግሞ እስቲ ከቡጨቃ ከምናምን ወደዚህ እንሸጋገር ብዬ ይሄንን እንትን ምንድነው እሱ ለምን አትጠቀሙትም ልትጠቀሙ ብዬ አስቤ አቅጄ ያመጣሁላችሁ ማለት ነው ቤተሰቦቼ። አዲስ ለሆናችሁ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። አዲስ ጀማሪ ነኝ። ሞኔታይዝ እስከሆን ድረስ ብታበረታቱኝ ደስ ይለኛል። ስለምትከታተሉኝም አመሰግናለሁ። ያው ጥሩ ልጆች ጥሩ አሉ፣ ጥሩ ቤተሰብ። በዚህ አጋጣሚ ዩቲዩብ ጠንክረን ከሰራን ምንም የማይገድበን ከሆነ አይደለም እኛ የዩቲዩብ ስራ የመዳም ቤትም ስራ እየሰራን ነው። ስለዚህ በደንብ አድርገን ከሰራን የማንለወጥበት ምንም ምክንያት የለም። ምንም ምክንያት ብቻ ስልክ ይኑረን፣ የምንሰራውን ደግሞ እንወቅ። ስለዚህ እንትን ካለን ምንድነው የምንሰራውን ካወቅን ይሄው በቡርሽ እያረጋችሁ በቃ መቀባት ነው ማለት ነው። እኔ በደንብ አልመታሁትም፣ በሰፋ ባለ ዕቃ አድርጌ መታዋለው። ይሄው መንዲሉ ይሄ ነው፣ ወይ መንዲል ወይ ሶፍት ነው። እሱን እያረጋችሁ መጀመሪያ ያው ከውስጥ ነው የምንቀባው በብሩሽ መጀመሪያ እንቀባውና ከዛ በኋላ ሶፍቱን እላችን ላይ እንለጥፈዋለን ማለት ነው። ከለጠፍን በኋላ ደግመን ደግሞ ይሄንን እንቀባለን። ከዛ ቢያንስ ለግማሽ ሰዓት ተኩል ሰዓት ማለት ነው። ከፈለጋችሁ 1 ሰዓት ምናምን ነገር አርጋችሁ ማቆየት ትችላላችሁ። ሀሳብ አስተያየታችሁን ኮሜንት ስራ ቆዩልኝ። እርግጠኛ ነኝ ተጠቀሙ። ነው አሁን ፊቴን ላለማሳየት ነው እንጂ ተቀብቼ ባሳያችሁ ደስ ይለኝ ነበር፣ ግን አሁን ጥሩ ቦታ ላይ ስላልሆንኩ ነው። ሌላ ጊዜ ግን ተቀብቼ ደርቆ ብድግ ነው የሚለው። በቃ አላለ ይሄ አሁን የሚሸጠው ማክስ አለ፣ ልክ እንደዛ ነው። ድርቅ ካለ ምንም እላችሁ ላይ አይቀርም፣ ሶፍቱ ብድግ ብሎ ይነሳል፣ ፊታችሁ ጥርት ይላል። በቃ ከዛ በደንብ አርጋችሁ በሚመቻችሁ ሳሙና በደንብ አርጋችሁ መታጠብ ነው ማለት ነው። ሽታው ላችሁ ላይ እንዳይቆይ ትታጠባላችሁ ማለት ነው። ከታጠባችሁት በኋላ ያው የምትፈልጉትን የተመቻችሁ ማታ የምትጠቀሙትን ቅባት መጠቀም የእናንተ ፋንታ ነው ወይ ደግሞ ፍላጎት ነው ማለት ነው። ድመቱ አልጮህም እና ቤተሰቦቼ እንደዛ ነው። ከተመቻችሁ እንዳልኳችሁ ኮሜንት ስራ አስቀምጡልኝ። የብብትም
ከፈለጋችሁ ሰራላችኋለሁ። የምር ማለት ነው። የምር በቃ የብብትም እንደዛው የፀጉርም ከፈለጋችሁ ሰራላችኋለሁ። እንዳልኳችሁ እኔም ያው ሶሻል ሚዲያ ላይ ነው ያየሁት። ከዛ ሶሻል ሚዲያ ላይ ያየሁትን በላይ ሞክረዋለሁ ማለት ነው። እኔ ግን በደንብ የሰራልኝ ይሄ ማክስና የጥቁረት ይሄ ከንፈራችሁ ስር የሚጠቁረው እሱ እኔ እንደውም ከጀመርኩት ትንሽ ጊዜ ነው። ግን እናንተ አሪፍ አድርጋችሁ ከሰራችሁ ከተጠቀማችሁ ይጠቅማችኋል። ላይክ፣ ሼር፣ ሰብስክራይብ አድርጉ። አበረታቱኝ። አመሰግናለሁ ቤተሰቦቼ። ቴንኪዩ